ሰላም እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለእመቤታችን ለድንግል ማርያም ለዕርገቷ በዓል እና ዛሬ በመቀጠል ማሳያችሁ የጤፍ ገንፎ እንዴት አድርጎ እንደሚዘጋጅ ነው። በመጀመሪያ ብረት ድስታችንን እዚህ ሰዓት ላይ በደንብ እንጥደውና ቀስ እያልን ሞቅ እናደርገዋለን ማለት ነው። ከመጀመሪያው ከያዘው ከለር ትንሽ ከለሩ ለወጥ እስከሚል ድረስ እሳቱን ቀነስ አድርገን በእንደዚህ ሁኔታ የጤፍ ዱቄታችንን ሞቅ እናደርጋለን። ከዛ ጨው እናደርግና ደግሞ ጨውን እኩል አድርገን መቀላቀል እንጀምራለን ማለት ነው። በጣም ቀላል ስራ ነው። እንግዲህ የመጀመሪያው ከጾም በኋላ ያዘጋጀሁት ቁርስ ይሄ ነው ማለት ነው። በጣም ቆንጆ ምግብ ነው። ሰርታችሁ ሞክሩት። እንዲህ ካደረግን በኋላ የምናዘጋጀው ውሃ ሞቅ ያለ ውሃ ነው የምናደርገው። ይሄው ከለሩ ተለውጦልኛል። በመቀጠል የማደርገው ያዘጋጀሁትን የሞቀ ውሃ ወደ ጤፍ ዱቄት ነው ማለት ነው የማደርገው። አሁን ከትንሽ ይሄው አሁን ተለውጧል ከለሩ። ቀጥታ ውሃዬን አደርግና በደንብ አድርጌ ማሸት ጀምራለሁ። እዚህ ጋር ቪዲዮን ለማሳጠር ነው። እናንተ ውሃ ጠብ እያደረጋችሁ ነው የምታሹት፣ እንደ ገብስ ዱቄት አይደለም። ምክንያቱም እዛው እሳቱ ላይ ያለ ማሸት ትጀምራላችሁ ማለት ነው። ይሄን በዚህ እያደረጋችሁ በደንብ ካሻችሁት በኋላ ውሃ ጠብ እያደረግን መጀመሪያ ለ10 ደቂቃ ያህል እንተዋለን። በድጋሚ ደግሞ ለ10 ደቂቃ ከ10 እስከ 25 ደቂቃ ነው ጊዜ እንትን የሚለው ገንፎ ለማገፋት ብዙም የሚቆይ አይደለም። ግን ያው ቆንጆ እንዲሁም ውሃ ጠብ እያደረግን እሳቱ ላይ እየከደንን እየከፈትን በእንደዚህ መልኩ እንተዋለን ማለት ነው። ይሄው አሁን ውሃው ገና አልመጠጠልኝም። ውሃው እስከሚመጥ ነው የምጠብቀው። ውሃውን በመሀል ከፈት እያደረኩኝ ወደ ውስጥ እንዲገባ አደርገዋለሁ ማለት ነው። አሁን ይሄው እየቀላቀልኩት ነው። በደንብ ያስታውቃል ሲሳብ፣ ሽታው በጣም ደስ ይላል። እዚህ ጋር ቂቤ ያደረኩበት ቂቤ አድርጌ ደግሞ በደንብ አድርጌ ካሸሁት በኋላ ይሄው በስሎልኛል። አውጥቼዋለሁ። ይሄው በእንደዚህ ሁኔታ ሳህን ላይ ካደረኩ በኋላ እንደዚህ በርበሬውን ከላይ ነሰንሳለሁ። ቂቤው ከፍሪጅ ወጣ ስለሆነ በዚህ የተቆራረጠ ቂቤ ነው። የጤፉ የገንፎ ትኩስ ግን በጣም ኃይለኛ ስለሆነ ቂቤውን ያቀልጠዋል። እንዲህ በደንብ አድርገን በርበሬ ካደረግንበት በኋላ በመሀል ከፈት እያደረግን ነው የምናስገባው ማለት ነው። ቂቤውንና በርበሬውን በእንደዚህ ሁኔታ እየቀላቀልነው ነው። ይህን ሰርታችሁ ሞክሩት። በጣም ቆንጆ ምግብ ነው። ቂቤ ትንሽ ይፈልጋል፣ በርበሬ ማነስ የለበትም። እንደዚህ እያደረግን የምትፈልጉ ከሆነ ደግሞ ሚጥሚጣ ማድረግ ትችላላችሁ ማለት ነው። እንደ ማንኛውም እንደ ገንፎ መሀል ላይ አይደለም ቂቤውን የምናደርገው፣ እንደዚህ አድርገን ነው የምንቀላቀለው ማለት ነው። በጣም ቆንጆ ምግብ ነው። ይሄ ነው እንግዲህ ዛሬ ያዘጋጀነው። ከዛ ቂቤያችንን ደግሞ ወደ ውስጥ ገባ እናደርገዋለን እንዲቀልጥልን። ምክንያቱም ፍሪጅ ውስጥ የተቀመጠ ቂቤ ስለሆነ በደንብ እንዲሟሟ። እዚህ ጋር በመቀጠል እርጎ አለኝ። እርጎዬን ደግሞ ዳር ላይ በደንብ አደርገዋለሁ። እናንተ ከፈለጋችሁ ያለ እርጎ መጠቀም ትችላላችሁ። እኔ ግን የጤፍ ገንፎ በምንበላ ሰዓት እርጎ እናደርጋለን። ጣዕሙ ግን በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በጣም ቆንጆ ምግብ ነው። ይሄው አጠገቡ ደግሞ ሻይ አዘጋጅቻለሁ ማለት ነው። እናንተ ከፈለጋችሁ ቡና ማድረግም ትችላላችሁ። በእንደዚህ ሁኔታ የጤፍ ገንፎ ሰርቼ ጨርሼ እንግዲህ ከጾም በኋላ የሰራሁት ቁርስ ይሄ ነው ማለት ነው። በሚቀጥለው ቪዲዮ እንገናኛለን። ሼር ፎሎ እያደረጋችሁ ቪዲዮን ተመልከቱ።